በየቀኑ ጧት ስትነቁ መጀመሪያ የምታደርጉት ምንድነው? ስልካችሁን አንስታችሁ ፌስቡክ ወይንም ኢንስታግራም መክፈት ነው? ለ5 ደቂቃ ብቻ ብላችሁ ገብታችሁ ሳታስቡት 2 እና 3 ሰዓት ስልክ ውስጥ ጠፍታችሁ ታውቃላችሁ? እስኪ ይህችን የመጨረሻ ቪዲዮ ብቻ ለያት እያላችሁ እስከ እኩለ ሌሊት የስክሪኑ እስረኛ ሆናችኋልን? ይህ የእናንተ የቁጥጥር ማጣት ችግር ወይም ደካማነት ብቻ እንዳይመስላችሁ። ከጀርባው በሚሊዮኖች የሚቆጠሩ ዶላሮች የሚፈሱበት የዓለማችን ምርጥ የሳይኮሎጂና የሶፍትዌር መሐንዲሶች የእናንተን አይምሮ ያለማቋረጥ ለመጥለፍ የገነቡት ስውር አሰራር አለ። ነገር ግን አሁን ይህ የአይምሮ ጠለፋ ማቆሚያ ሊያገኝ ነው። የአውሮፓ ህብረት በታሪኩ እጅግ ከባድና አስደንጋጭ የተባለውን የምርመራ ድምዳሜ ይፋ አድርጓል። ፌስቡክ እና ኢንስታግራምን የሚያስተዳድረው ግዙፉ ሜታ ወጣቶችንና ህፃናትን በሱስ የሚያስይዝና የአይምሮአቸውን ጤና የሚያናጋ አሰራር ዘርግቷል በሚል ከፍተኛ ወንጀል ተከሶ በአመታዊ ዓለም አቀፍ ትርፉ ላይ የ6% ከባድ የገንዘብ ቅጣት ሊጣልበት እንደተዘጋጀ የአውሮፓ ህብረት አስጠንቅቋል። ይህ ዜና ተራ የህግ ክርክር አይደለም። ይህ በሰው ልጅ ታሪክ ውስጥ ትልቁን የማህበራዊ ሚዲያ አጠቃቀም ቀውስ እና ከጀርባው ያለውን ስውር ሳይንስ ይፋ ያደረገ ታሪካዊ ክስተት ነው። ሰላም ጤና ይስጥልን ውድ የግሎባል አዲስ ቤተሰቦች፣ በዛሬው ግሎባል አዲስ ትንታኔያችን የአውሮፓ ህብረት ምክር ቤት ይፋ መግለጫን፣ የቢቢሲ ዘገባዎችንና እስከ ዛሬ ድረስ በማህበራዊ ሚዲያ ሱስ ዙሪያ የተሰሩ ጥልቅ ሳይንሳዊ ምርምሮችን በማቀናጀት በጥልቀት እንመለከታለን። ከመሸጋገሪያ በኋላ እንመለሳለን። እስከዛው ቻናሉን ሰብስክራይብ በማድረግ ቤተሰብ ሆነው ይጠብቁን። ወደ መጀመሪያው ምዕራፍ ስንገባ የዚህን ታሪካዊ ፍጥጫ ዝርዝር እውነታዎች እናገኛለን። የአውሮፓ ህብረት ምክር ቤት ባደረገው የመጀመሪያ ደረጃ ምርመራ ሜታ ሆን ብሎ ተጠቃሚዎችን ከቁጥጥር ውጪ በሆነ መንገድ በገጾቹ ላይ እንዲቆዩ የሚያስገድድ ስልታዊ ወጥመድ ማዘጋጀቱን አረጋግጫለሁ ብሏል። የአውሮፓ ህብረት የቴክኖሎጂ ኃላፊ ሄና ቪርኩነን ጉዳዩን አስመልክተው በሰጡት ይፋዊ መግለጫ ላይ እንዲህ ብለዋል። ማህበራዊ ሚዲያዎች የአውሮፓውያንን አካላዊና አይምሮአዊ ጤና መጠበቅን ቅድሚያ ሊሰጡት ይገባል። ነገር ግን ሜታ፣ ፌስቡክ እና ኢንስታግራም በህዝባችን ላይ በተለይም በልጆቻችን ላይ ምን ያህል አደጋ እንደጋረጡ ማየት አልቻለም ወይንም ማየት አልፈለገም ብለዋል። ህብረቱ ካስቀመጣቸው ዋና ዋና ወንጀሎች መካከል ሜታ ጉልህና መሰረታዊ ማሻሻያ የማያደርግ ከሆነ ኩባንያው በአመታዊ ዓለም አቀፍ ትርፉ ላይ 6% ቅጣት እንደሚጣልበት አስታውቋል። ይህ ማለት በቢሊዮኖች የሚቆጠር ዶላር ቅጣት ማለት ነው። ነገር ግን ሜታ ይህንን ውሳኔ በቀላሉ አልተቀበለውም። የሜታ ቃል አቀባይ ለቢቢሲ በሰጡት ፈጣን ምላሽ በምክር ቤቱ ድምዳሜ ሙሉ በሙሉ እንደማይስማሙ ገልጸዋል። ይህ ውሳኔ ወጣቶችን ለመጠበቅና ደህንነታቸውን ለማረጋገጥ እስካሁን የወሰድናቸው በርካታ ቁልፍ ማሻሻያዎች ከግምት ያላስገባና ፍትሃዊ ያልሆነ ነው ሲሉ ተሟግተዋል። ሜታ ታዳጊዎችን ለመጠበቅ የወላጅ ቁጥጥር ማዕቀፎችን ማዘጋጀቱንና ምሽት ላይ የስክሪን ቆይታን በ15 ደቂቃ የሚገድቡ ማሳሰቢያዎችን ማስተዋወቁን ቢገልጽም የአውሮፓ ህብረት ግን እነዚህ አሰራሮች ደካማና ውጤታማ ያልሆኑ መሬት ላይ ያለውን ቀውስ የማይፈቱ ድራማዎች ናቸው ሲል አጣጥሎበታል። ለመሆኑ ማህበራዊ ሚዲያዎች እንዴት ነው ሱስ የሚያስይዙት? የአውሮፓ ህብረት ምክር ቤት በሪፖርቱ ላይ አንድ ሳይንሳዊ ሐረግን ተጠቅሟል። እሱም ማለቂያ የሌለው ይዘት በመልቀቅ አይምሮ ያለ ማቋረጥ መረጃ እንዲሰበስብ ማድረግ የሚል ነው። ይህንን በሳይንሳዊ መንገድ እንመርምረው። የሰው ልጅ አይምሮ አንድ አዲስ ወይንም አስደሳች ነገር ሲያገኝ ወይም ደስ የሚል መረጃን ሲሰማ ዶፓሚን የተባለ የደስታና የሽልማት ስሜት የሚፈጥር ኬሚካል ያመነጫል። ማህበራዊ ሚዲያዎች የተገነቡት ይህንን የአይምሮአችንን የተፈጥሮ አሰራር ተጠቅመው ለመበዝበዝ ነው። ለዚህ ደግሞ ሜታ የተጠቀመባቸው 3 ዋና ዋና ስልታዊ ወጥመዶች አሉ። የመጀመሪያው ማቆሚያ የሌለው እይታ ነው። በጥንት ዘመን አንድን መጽሐፍ ወይንም ጋዜጣ ስታነቡ ገጹ ያልቃል፣ ይቆማል። ማህበራዊ ሚዲያ ላይ ግን ገጽ የሚባል ነገር የለም። ወደ ታች በሳባችሁት ቁጥር አዳዲስ ይዘቶች ያለማቋረጥ ይመጣሉ። ይህ አሰራር አይምሮአችን የማቆሚያ ምልክት እንዳያገኝ ያደርገዋል። ሁለተኛው ተንቀሳቃሽ ምስሎችን በራሳቸው እንዲጫወቱ ማድረግ ነው። እናንተ ሳትፈቅዱና ሳትጫኑ ቪዲዮዎች ራሳቸውን እያጫወቱ ቀልባችሁን ይረብሻሉ፣ ትኩረታችሁንም ይይዛሉ። ሶስተኛው የፍላጎት ረቂቅ ስልተ ቀመር ወይንም ፐርሰናላይዝድ ሪኮሜንዴሽን ኦር አልጎሪዝም ይሉታል። የማህበራዊ ሚዲያው አልጎሪዝም
የምትወዱትን የምታዩትን ሰከንድ የምትደሰቱበትንና የምትናደዱበትን ነገር በሚስጥር ያጠናል። ከዚያም እናንተ ከገጹ እንዳትወጡ የምትፈልጉትን ይዘት ብቻ እየመረጠ ለእናንተ ያቀርባል። ይህ አሰራር ልክ በቁማር ቤት ውስጥ እንዳለ የቁማር ማሽን ነው። ማሽኑን ወደ ታች በሳባችሁት ቁጥር ቀጣዩ ሽልማት ምን ሊሆን እንደሚችል እንደማታውቁት ሁሉ ስልካችሁንም ወደ ታች በጎተታችሁት ቁጥር የሚመጣው ቀጣዩ ቪዲዮ ወይንም ፎቶ ምን ያህል አስደሳች እንደሆነ አታውቁም። ይህ ያልተረጋገጠ ሽልማት አይምሮን በከፍተኛ ሁኔታ ሱስ ውስጥ ይከታል። ይህ ቀውስ በአዋቂዎች ላይ ከባድ ቢሆንም በልጆችና በታዳጊዎች ላይ ግን የሚያደርሰው ጉዳት እጅግ የከፋ ነው። የታዳጊዎች አይምሮ ገና ሙሉ በሙሉ ያላደገና ራሱን የመቆጣጠር አቅሙ ደካማ በመሆኑ ለነዚህ የቴክኖሎጂ ወጥመዶች በቀላሉ ሰለባ ይሆናሉ። የአውሮፓ ህብረት ሪፖርት በተለይ ትኩረት የሰጠው የምሽት ቆይታ ላይ ነው። ልጆች ማታ መተኛት በሚገባቸው ሰዓት ከወላጆቻቸው ተደብቀው እስከ ሌሊቱ 8 እና 9 ሰዓት ድረስ በስልክ ስክሪን ላይ ያጠፋሉ። በተለይም እንደ ሪልስ እና ስቶሪ ያሉ አጫጭር ፈጣንና ማራኪ ይዘቶች ልጆች ከልክ ያለፈ ጊዜ በገጾች ላይ እንዲያጠፉ ያበረታታሉ። ሜታ የወላጅ ቁጥጥር አሰራር ዘርግቻለሁ ቢልም የአውሮፓ ህብረት ግን ይህንን መከላከያ ፍጹም ውድቅ አድርጎታል። ለምን ካላችሁ አብዛኞቹ ወላጆች የቴክኖሎጂ ዕውቀት የሌላቸው ወይንም የዕለት ተዕለት ኑሯቸውን ለመምራት በሚያደርጉት ትግል ምክንያት ልጆቻቸውን በየሰከንዱ ለመቆጣጠር በቂ ጊዜ የላቸውም። ስለዚህ ኃላፊነቱን ሙሉ በሙሉ በወላጆች ላይ መጣል የኩባንያውን ስልታዊ ስህተት ለመሸፈን የሚደረግ ማምለጫ እንጂ መፍትሄ ሊሆን አይችልም። የደህንነት ጥበቃው ውጤታማ ባለመሆኑ ታዳጊዎች ለአእምሮአዊ ጤና እክል፣ ለጭንቀት፣ ለድብርትና ለእንቅልፍ ማጣት በሽታ እየተዳረጉ ይገኛሉ። ውድ የቻናላችን ቤተሰቦች ይህ የአውሮፓ ህብረት እርምጃ በተናጠል የመጣ አይደለም። ዛሬ መላው ዓለም ከማህበራዊ ሚዲያ ሱስ ጀርባ ያለውን አደጋ እየተረዳው በመምጣቱ በቴክኖሎጂ ኩባንያዎች ላይ የሚደረገው ጫናና ቁጥጥር ከዚህ ቀደም ታይቶ በማይታወቅ ሁኔታ እየተጠናከረ ይገኛል። ይህንን ተከትሎ የተለያዩ የዓለም ሀገራት የተለያዩ እርምጃዎችን በእነዚህ የማህበራዊ ሚዲያ ገጾች ላይ እየወሰዱ ይገኛሉ። ከነዚህም ውስጥ የተወሰኑትን እንመልከት። አንዳንድ የአውሮፓ ህብረት አባል ሀገራትና እንደ አውስትራሊያ ያሉ መንግስታት እድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች ማህበራዊ ሚዲያዎችን እንዳይጠቀሙ ሙሉ በሙሉ ህጋዊ ክልከላ ለመጣል እየተንቀሳቀሱ ነው። በፈረንሳይና በእንግሊዝ ያሉ በርካታ ትምህርት ቤቶች ተማሪዎች በትምህርት ሰዓት ስማርት ስልክ መያዝን ሙሉ በሙሉ የሚከለክል ህግ ተግባራዊ ማድረግ ጀምረዋል። በሌላ በኩል የአውሮፓ ህብረት የዘረጋው አዲሱ የቴክኖሎጂ ህግ ግዙፍ ኩባንያዎች የተጠቃሚዎቻቸውን ደህንነት ካልጠበቁ የንግድ ፍቃዳቸውን እስከ መሰረዝ የሚደርስ ከባድ ስልጣን ለህብረቱ ሰጥቶታል። ይህ የሚያሳየው የሰው ልጅ ቴክኖሎጂውን የፈጠረው ህይወቱን ለማቅለል ቢሆንም አሁን ግን ቴክኖሎጂው መልሶ የሰው ልጅ ነፃነትና አይምሮ መቆጣጠር ወደሚችልበት አደገኛ ደረጃ መሸጋገሩን የዓለም መንግስታት ህዝቦቻቸውን ለመታደግ የግድ ወደ ህግ እርምጃ መግባት እንዳለባቸው ማመናቸውን ነው። ታዲያ መንግስታትና የህግ ተሟጋቾች ከሜታ ጋር እስከሚፋለሙ ድረስ እኛ እንደ ግለሰብና እንደ ወላጅ ምን ማድረግ እንችላለን? ከዚህ አይምሮ ጠለፋ ወጥመድ ራሳችንንና ልጆቻችንን የምንጠብቅባቸውን 4 ዋና ዋና ተግባራዊ ስልቶችን እንመልከት። የመጀመሪያው የማሳወቂያ ገደብ ወይም ኖቲፊኬሽን ሊሚት ነው። በስልካችሁ ላይ ያሉትን የፌስቡክ እና የኢንስታግራም ማስታወቂያዎች ሙሉ በሙሉ ማጥፋት። ስልኩ በራሱ ጊዜ እየጠራ አይምሮአችሁን እንዳይቀሰቅሰው ያደርገዋል። ሌላኛው የስክሪን ገደብ ወይም ስክሪን ታይም ሊሚትስ ነው። በስልካችሁ ውስጥ ዲጂታል ዌልቢንግ ወይም ስክሪን ታይም በመጠቀም ለማህበራዊ ሚዲያ በቀን ከ30 እስከ 45 ደቂቃ ብቻ ገደብ ማስቀመጥ። ሰዓቱ ሲያልቅ መተግበሪያው ራሱን በራሱ ይቆልፋል። ሌላኛው ከስልክ ነፃ ቀጠና ወይም ፎን ፍሪ ዞንን መፍጠር ነው። በመኖሪያ ቤት ውስጥ በተለይም መኝታ ክፍልና የምግብ ጠረጴዛ ላይ ስልክ መያዝን ሙሉ በሙሉ መከላከል። ማታ ከመተኛታችን ከ1 ሰዓት በፊት ከስልክ መራቅ። አራተኛውና ዋናው ግራጫ ስክሪን ወይንም ግሬይ ስኬል ሞድን መጠቀም ነው። የስልካችሁን ቀለም ወደ ግራጫ መቀየር። አይምሮአችን ማራኪ ቀለሞችን ሲያጣ የስክሪን ፍላጎቱ በከፍተኛ ሁኔታ ይቀንሳል። ውድ ግሎባል አዲስ ቤተሰቦች የአውሮፓ ህብረት በሜታ ላይ የሰነዘረው ክስ የአንድ አካባቢ የህግ ወሬ ብቻ አይደለም። ይህ ውሳኔ ሁላችንም በየቀኑ በኪሳችን ይዘነው የምንዞረው ስማርት ስልክ ምን ያህል ህይወታችንን፣ ጊዜያችንንና የአይምሮ ጤናችንን በስውር እየሰረቀ እንዳለ የሚያሳይ ትልቅ የነቃ ንቅናቄ ደውል ነው። ቴክኖሎጂን መጠቀም መልካም ነገር ነው።
ነገር ግን እኛ ቴክኖሎጂውን እየተጠቀምንበት መሆን አለበት እንጂ ቴክኖሎጂው እኛን እንደ ምርትና እንደ ሱሰኛ ሊጠቀምብን አይገባም። ሜታ 6 በመቶ ቅጣቱን ማሻሻያዎችን ያደርግ ይሆን ወይስ የህግ ክርክሩን ይቀጥላል? ጊዜው የሚያሳየን ይሆናል። ነገር ግን እውነተኛው ለውጥ የሚጀምረው ከራሳችን ውሳኔ ነው። ዛሬ ስልካችንን አስቀምጠን ለቤተሰቦቻችን፣ ለጤናችንና ለእውነተኛው ዓለም የምንሰጠው ጊዜ ትውልዱን ከዲጂታል ባርነት የማዳኛ ብቸኛው መሳሪያ ነው። እናንተስ በዚህ ታሪካዊ የአውሮፓ ህብረት ውሳኔ ላይ ምን ታስባላችሁ? ማህበራዊ ሚዲያዎች ሆን ተብለው ሱስ እንዲያስይዙን ተደርገው ተሰርተዋል የሚለው ሐሳብ ያስማማችኋል? በሀገራችንስ የወጣቶችን የስክሪን ቆይታ ለመገደብ ምን አይነት የቁጥጥር ስልቶች መዘርጋት አለባቸው? ያላችሁን ሐሳብ አስተያየት በኮሜንት መስጫው ላይ አጋሩን። ለዛሬ ያዘጋጀንላችሁ የግሎባል አዲስ ትንታኔያችን ይህንን ይመስል ነበር። ስለተከታተላችሁን ምስጋናችን ከልብ ነው። ሰላም ለኢትዮጵያ፣ ቸር ሰንብቱልን።